እና ጓደኝነታችንን ላለማጣት ብዬ እናቴን ስጦታ ወርቅ ማጣት አለብኝ አይደለም? እኔ እኮ ማን ነው ባለጌ? እኔ ከጎንህ አልቆምም እያልኩ አይደለም፣ ግን የውሸት ምስክር አልሆንም። አንተ እኮ ያኛው ጓደኛዬ ናምን አለ ኪራ ነው። እኔ ኪራ ለምንድን ነው የማታምነው? ሲጀምር ሰርቁ ነው፣ በቃ ሰርቁ ነው ብያለሁ። ሰርቁ እርግጠኛ በሉ። ከጎንህ አትቆሚም? አይደለም ከጎንህ መቆም ሌላ እናቴ ማስታወሻ የእናቴ ወደ ፍርድ ቤት ሄጄ እከሷለሁ። አንቺ ትመሰክሪያለሽ። አንቺ ነገር አለ እንደዚህ አይነት ነገር አሁን እንደዚህ አይነት አመል አለበት ኪራ። እንግዲህ ቢያጌጥበት በእናትህ ወርቅ ነው እንደሚያጌጥ። እዚህ ወደ ህግ ነው መሄድ ያለብኝ። ሰርቆኛል፣ እከሷለሁ። እኔ ወደ ክስ ነው የምሄደው። ሰላም ቤተሰቦች እንዴት ናችሁልኝ? አማን ነው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትንሽ ጠፍቻለሁ ይገባኛል። አቴንሽን ወደዛኛው ቻናላችን ሄዶ ነው ወደ ሰረገላ ማለት ነው። በዚህ አጋጣሚ የሳዶር ቤተሰብ ሆናችሁ ሰረገላ ቲቪን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሁላችሁም ያገባችሁ ሰብስክራይብ አድርጉ። ቴንክ ዩ። ዛሬ ትንሽ ለየት ባለች ቪዲዮ ነው የመጣሁት። ያው ያቺ ምሩ የምትባለን ሴትዮ ማንጨርጨር ሁሌ ያስደስተኛል ታውቃላችሁ። ስለዚህ ዛሬ በአዲስ ነገር ላንጨርጨራት ነው። ትንሽ ከበድ ባለ ነገር ከስከዛሬው ከበድ ባለ ነገር ምን አሳስቶኝ እንደመጣልኝ አላውቅም። ሀሳቡ ልንገራችሁ። ሀሳቡ ባጭሩ ምን መሰላችሁ? ያው ኪራ ጋር እየሄድኩኝ አድራለሁ። ኪራ እየመጣ እኔ ጋር ያድራል ምናምን ታውቃለች ምሩና ኪራ እኔ ጋር መጥቶ ያደረ ጊዜ ከቤት ለነቃ አንስቶብኛል። ምን እናድርገው? ወርቅ እናድርገው። ወርቅ ትንሽ ከበድ ስለሚል ወርቅ መጥቶ አንስቶብኛልና ኪራን እከሷለሁ። አንቺ ሄደሽ ከኔ ጋር ትመሰክራለሽ። በቦታው ነበርኩኝ። የዕለት ሁለት ሄጄ ነበረ። ጠረጴዛ ላይ ወርቅ ነበረ። በማግስቱ ስኔ የለም ያነሳው ኪራ ነው። እኔም ምስክር ሆናለሁ ብለሽ መስክሪ እላታለሁ። እሺ ብላኝ ትመሰክራለች ወይስ ኪራ እንደዛ ያደርግም አንተ ምረፋት ትክሰስ ትለኛለች? እስኪ የምትለኝ ነገር አንድ ላይ ሆነን እንከታተላለን። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ፣ አንድ ላይ መሆን አይረሳ። በጣም እናመሰግናለን። በቃ ወደ ቪዲዮ እዛ ጋር ቁጭ ብዬ ጠብቃታለሁ። ቁጭ ብዬ ጠብቅሽ ነው የሰው ነው የደወልኩላት። ይመቻችሁ። ካሜራችንን ደብቀን ደቅ ብለን እንጠብቃታለን። የምትለው ነገር እንሰማለን ማለት ነው። በጣም እንወዳችኋለን። መቻችሁ። እሺ ጋይስ እንግዲህ እየመጣው ነው ብላ ደውላልኛለች። ስትመጣ የምትለው ነገር አብረን እንመለከታለን ማለት ነው። እንዴት ምን የምትለኝ ይመስላችኋል ግን? ከሰው ትለኛለች ወይስ ደግሞ እንዳትከሰው ትለኛለች ወይ ተሳስተ ሊሆን ይችላል ትለኛለች? ምን ትለኛለች? እስኪ ልትለኝ የምትችለው ነገር ቀድማችሁ ኮሜንት ላይ አስቀምጡልኝ። ሁላችሁም ቤተሰቦች ሰብስክራይብ እያደረጋችሁ እየመጣች ነው ጋይስ፣ እየመጣች ነው። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ይመቻችሁ። አንቺ ልጅ እየረዘምሽ ነው የምትመጪው? እንዴሽ ብርዱ እንዴት አርባል? ማን ረብሻል? ምንድን ነው ብርዱ? ሆነ ያምርብኛል። ያምርብኛል ብርዱ። የምሬን ተምስተሻል። ሁሌ ክረምት በይወጣ አሪፍ ነው። እንደዚህ ከሆነ አንቺ 13 ወር ክረምት ነው። እንዴት ነሽ? ምንድነው ይዞርክ እንደምታሰጠው? ቁመትሽ እየረዘመ ምናምን ሰላይ ነው። ስንት አመትሽ ነው? የሰው ልጅ እኮ የሆነ እድሜ ላይ እኮ ይቆማል። ድግት እኔ ከማይቆምበት እድሜ ላይ ነኝ ገና 10ዎች ውስጥ የምራ ከአራት በላይ ይቆማል። አንቺ ለምንድን ነው የቆመው? ቁመትሽ አሁን 29 ነው። እንዴት እንዳልቆመ ነው ራሱ ግራ ገብቶኛል። 29 ነው። ምከሪሽ አሁን አንተ የኔ እድሜ በእናትህ እንኳን አንተ ማን ነው? እንዴት ነሽ ታዲያ? አማን ነው። ወናስ ነገር ከበድ ነው ለማከርሽ እኮ ምንድን ነው? እኔ እኮ ሰው ሻይ ቡና እያለን እናውራ ይላል። ይኸውልሽ ምሩ፣ እኔም ሻይ ቡና እያለን ብናወራ ደስ ይለኝ ነበር፣ ግን ይሄ ሰው መሀል ሆነሽ ምናምን የሚወራ አይነት ነገር አይደለም እና እንዴት ብዬ እንደምነግርሽ አላውቅም። አንተ በእናትህ ፊቴ እኮ እየባሰበት ነው። እንደሚሻለኝ አሁን እኮ አሪፍ ነው። ይሻላል። ወጣልሽ አሁን እኮ ይሻላል። አትንኪ በእጅሽ በእጄ ነክ እየላጥኩት ስለሆነ ነው መሰለኝ እኮ አይላጥም ነው እየላጥኩት ትላለች። አይላጥም ተው አትንኪ በእጅሽ እሺ። ማለት ይጨንቃል። ምን ብዬ እንደምነግርሽ አላውቅም እና ምንድነው ከስንት ቀን ከ3 ቀን ነው ከ4 ቀን በፊት ኪራ እኔ ጋር ነበር ያደረው ነግሬሻለሁ። እና መቻው ነው ሰሞኑን ነው 3 ቀን 4 ቀን በፊት አብረን ነበር ያደርነው እኔ ጋር መጥቶና እንዴት ነው
እንትን አሉ ነገሮች ተደጋገሙ። የመጀመሪያ አይደለም እንደዚህ እኔ ቤት መጥቶ ዕቃ ሲያነሳ ምናምን እና ተደጋገመ በጣም መጣ ነገር አደረ ምናምን። ከዛ ጠዋት ሲወጣ የሆነ ነገር ከቤት ውስጥ ይዞ ወጣ ማለት ነው። እና አጋጣሚ ደግሞ የማዘር ወርቅ ነበረ እኔ ጋር እና ቼክ ሳደርግ ወርቁም የለም። እኔ እኮ ዕቃ ወስዷል ስትለኝ ዝም ብላችሁ እንደዚህ የምታዋሩት ነገር አይደለም። ከባድ ነው ማለት ከዚህ በፊት ማፕን አድርገው ያውቃለሁ ነገር ስለማላውቅ ነው እንጂ እና ተደጋገመ። አጋጣሚ ሊሆን ይችላል ብዬ ዝም አልኩኝ ምናምን እና አሁን ላይ ማለት ከአቅሜ በላይ ስለሆነ አንቺ ጋር የሚወጣት ኖርማሊ እንዲህ በእንደዚህ አይነት ነገር የሶስተኛ ሰውም ገብቶ ምናምን ማላችን ባላወራ ደስ ይለኝ ነበር። ግን ያው ኦልሬዲ የተፈጠረው ነገር በጣም የሚገርመው ማለት አልጠብቅም እኔ እንደዚህ እና የሆነ ነገር እንትን ብሎ ነበር እና አሁን ጭራሽ የማዘር ስጦታ ነበረ ወርቅ እሱን ይዞት ሄደ ማለት ነው። እና አንተ ወርቅ እንዴት ቤት ታስቀምጣለህ? ሲጀምር የት ላስቀምጠው? ወርቅ ለቤት ባንክ ላስቀምጥ? ስለዚህ ተሳስቶ ምናምን ከሆነ ድንገት ከተቀመጠበት በቃ ተነስቶ አይደለም ይነግረኝ ነበር። በቃ ከዚህ በፊት እኮ እኔም ከእሱ ጋር ዕቃ ስወስድ እሱም ሲወስድ ይነግረኛል ምናምን ኖርማል ነው ችግር የለውም ያለ እኮ አልነገረኝም። 3-4 ቀን ሆነው እኮ ብዙ ነው 3-4 ቀን ወርቅ ወይሳት እኮ ስንት እንደሚሸጥ ታውቂዋለሽ ውስጥ ተሻቋል እና እኮ ግን ድንገት ወይ አድርጌው እንደዚህ መልስለታለሁ ምናምን አስቦ ሊሆን ይችላል አይደለም። ይሄ እኮ መጀመሪያ አይደለም እኮ ነገር ሲፈጠር ነው እኮ ያው ሁላችንም እንዳይደብራችሁ ነው በሚል ነው እኮ ዝም ብሎ እንጂ የመጀመሪያው አይደለም ነገር ሲፈጠር። ግን ትናንሽ ነገሮች ናቸው ትናንሽ ብር ይሆናል ምናምን እና ታልፊያለሽ። ገባሽ? ይሄ የሚታለፍ አይነት ነገር አይደለም። አንደኛ ማዘር ማስታወሻ ነው እናቴ ማለት ነው ምን ማለት እንደሆነች ታውቂያለሽ አንቻለሽ እና እሱ አሁን በዛ ከአቅሜ በላይ ስለሆነ እኔ ወደ ክስ ለመሄድ ወስኛለሁ። መታገስ ያለብኝን ያልታገሻለሁ ከሱ አለ እኮ እንትና መጀመሪያ እሱን እንጠይቀው። ምንድነው የምጠይቀው እንዴ? የእስከዛሬ ውስጥ እንዴት አድርግ ነው የምጠይቀው? ኦልሬዲ ከሄድኩ ያለፈ ነገር ስንት እኮ እንዴ ማለት መሀላችን እንዳይገባ ብዬ ነገሮችን በጣም ዝም ብያለሁ። ገብቶሻል አይደል? አሁን ከዚህ በላይ እንትን የምልበት ታይም ነው ብዬ አላስብም። እኔ ይቅርታ አድርግልኝና የምታገስበት ምናምን ነገር ጊዜ ነው ብዬ አላስብም። ስለዚህ ወደ ህግ ነው መሄድ ያለብኝ። ሰርቆኛል ከሷለሁ። አንተ እኮ ልክ ነህ፣ ግን ደግሞ እሱ ግን ደግሞ የሚባል ነገር አልፈልግም። በቃ ግን የሚባል ነገር አልፈልግም። ከጎን እንድትቆሚ ነው የጠራሁሽ። ከጎን አብረሽኝ ፖሊስ ጣቢያ መሄድ ካለብኝ ፍርድ ቤት መሄድ ካለብኝ አብረሽኝ እንድትሄጂ ነው የጠራሁሽ እንጂ እንድትመክሪኝ አይደለም። አሁን መካሰሱን ተወለ ጊዜው ምን ማለት ነው? ተው ማለት እኮ አግኝታ ነው እንዴ? ቆኔ እኮ ግራ ገባኝ። እንዴ ሁሌ አንተ መስሎ ቤት ሄዳለህ እሱ ይመጣል ምናምን ያ እንዳለ ሆኖ ድንገት ሲያዩ ወይ ሊያጌጥበት ድንገት ቢያጌጥበት በእናትህ ወርቅ ነው እንደሚያጌጠው እሱ በምን ያውቃል እንዴ? እናትህ ተብሎ ነግሬዋለሁ። ከዚህ በፊት ነግሬዋለሁ። እናትህ ስጦታ ነው ብዬ ተናግሬያለሁ። እንዴ ማለት ያንሳለም እኮ ለነሳ እችላለሁ። ኖርማል ነው እኮ ግን እንነጋገራለን። አትሊስት ኬላ እንደዚህ ወስጃለሁ እንዳትደነግጥ፣ ሳዶር እንደዚህ ወስጃለሁ እንዳትደነግጥ እንባባላለን። ይሄ ያለ የነበረ ነገር ነው። ገባሽ? ዛሬ ላይ ምን የተለየ ነገር መጣ? ምን አደረኩት? እኮ ግራ ገባኝ። አሁን ወይ እሱን ምናምን ተሆነ ለጊዜው ደውልለትና እንጠይቀው አይሻልም? ምንም የምጠይቅ እኔ እነግርሻለሁ። ምንም የምጠይቅበት ጊዜ አይደለም። ወደ ህግ ነው የምሄደው። ወደ ህግ ሄዳለሁ። አለቀ። አሁን ህጉን ተወው። ህግ የምትለው ነገር ለምንድን ነው የምትወው? ምን ማለት ነው ህጉን ተወው ማለት? የእናንተ ጓደኝነት በዚህ ነው እንዴ እንደዚህ የሚያልቀው? አይደለም። በቃ እኔ አሁን በእናትሽ እንድትመክሪኝ ምናምን ከፈለግ ያለው አይደለም። እኔም እየመከርኩ እኮ አይደለም፣ ግን ተናድጃለሁ ማለት በቃ ኤክስፔክት አላደርግም። በቃ እኔ አልጠብቅም ጭራሽ እንደዚህ አይነት ነገር ከሱና እንዴት ነው እኮ ያናዳል እኮ ይገባኛል እኮ እኔም እኮ መልስ አጣሁኝ። ምን እንደምል ግራ ገባኝ። ግን እንጥራውና እንደ አንቺ አሁን የምታውቂው ነገር አለ እንደዚህ አይነት ነገር አሁን እንደዚህ አይነት አመል አለበት ኪራ? እኔ አላውቅም እኮ ግራ የገባኝ እኮ እሱ እኮ ነው እንዴ። ከመቼ ወዲህ ኪራ እንደዚህ ያረበ ስላሴ ሰምቶ ወይም እኔ እንዳልሰማሁኝ ላገኘውና ሀብሎ አንገቱ ላይ አይነግርሽም? ምን አውቆ እኮ ምን የሰረቀ ሰው እንዴት ነው አርጎት የሚይዘው? ሰርቆ ላይሆን ይችላል፣ ለመስረቅ አስቦ ላይሆን ይችላል። እና ታዲያ ለምንድን ነው እሺ የት ሄደ ይባላል? የት ሄደ ይባላል? እሱና አንድ ጓደኛዬ መጥቶ ነበረ። ያን ጓደኛዬን ደግሞ አልጠረጠረውም እንደዚህ ያለ ጭራሽ ሌላም ሰው አድሮ ነው ኪራን ብቻ የምጠረጥረው? የዕለት ሁለት አይደለም በማግስቱ
እና በማግስቱ ካላየው አሁን ገና እንደጠፋ ካወቅና ሱቅ ከሶስት አራት ቀን መጥቶ እንዳደረገ እንተካት ያኛው ጓደኛም ሊሆን ይችላል። ብዙ ሰው የሚመጣ ከሆነ ሲጀመር እንዴት ነው ኪራም ብቻ ላይ ታንተ የምትጠረጥረው? ማንንም እኮ ይሄ አንድ ጓደኛ መጥቶ አድሯል እያልክ አንዴ እሱ እንደዚህ የሚያደርግ ልጅ አይደለም። ኪራስ እንዴት ነው እንደዚህ ያደርጋል ብለህ እኮ ሽገብ ግራ ገብ ማን ልጠርጥረሽ? እኔም እኮ ኪራ እንደዚህ እንደማያደርግ እኮ ውስጤ እኮ ያውቀዋል እኮ። ግን ማን ልጠርጥረሽ? ነገር ወደ ማን ልውሰድ? ይሄን ነገር እኮ ግዴታ ወደ የሆነ ሰው ወስጄው ነገሩ እንትን ማግኘት አለበት እኮ አይደለም። ይኸውልህ ሁለት ሰው አድሮ እንዴት ነው አንተ ኪራን ብቻ ልጠረጠረው የምትችለው? እኮ ማን አንቺ ልጠርጥረሽ? እኔ እንደምጠረጠረው እኮ ታዲያ ማን ልጠርጥር? ምን አንቺ ብትሆኚ ምንድን ነው የምታረጊው? እኮ ሁለቱንም እንጠይቃቸው ከፈለክ ብዬ አልሆነም። በቃ ማንንም አልጠይቅም። እኔ ቀጥ ብዬ ወደ ፍርድ ቤት ሄጄ እከሷለሁ። አንቺ ትመሰክራለሽ። ለምን ነው የምመሰክረው? አንቺ ምን ብለሽ ነው የምትመሰክሪው? ነበርኩኝ እንዴ በቦታው የዕለት ሁለት ሄጄ ነበረ። ጠረጴዛ ላይ ተቀምጦ አይቻለሁ። ተሰረክም ብሏል። ለቤት የመጣው እሱ ብቻ ነው ብለሽ ለምንድን ነው እንኳን ያላየሁትን ጭራሽ ደግሞ ሌላም ሰው አድሯል እያልኩ እኮ ነው። ለምንድን ነው የምመሰክረው? አልመሰክርም እንዴ እርግጠኛ ባልሆንክበት ነገር ነበርኩ ብዬ እንዴት ነው የምመሰክረው? እኮ ያለኝ አማራጭ ምንድነው? ወዴት ልሂድ? እሺ እንጠይቃቸው። ሁለቱንም አደረጋቸውን እንጠይቃቸው። በማን ነው እኔ ነኝ የወሰድኩት? ምን ሰው አለ እኮ አሁን ሊሆን ይችላል እኮ ሁሌም ያነሳብህ የለ እኮ አሁን በቃ አሁን እሺ የምትይኝ ከሆነ አብረሽኝ እንድትሄጂና ፖሊስ ጣቢያ አብረን ማርያምን እንዴ እርግጠኛ ባሉ ከጎኔ አትቆሚም? አይደለም ከጎንህ መቆም ሌላ የእናቴ ማስታወሻ እኮ ነው። የእናቴ ማስታወሻ እኮ በውሸት እኮ ነው መስክር እያልከኝ ያለው ባላየሁት ነገር እኮ ለኔ ብለሽ ብትመሰክሪ ምን ችግር አለ? ለምንድን ነው ሳላይ መሰከረው? ያኛው ልጅ ወስዶትስ ቢሆን ኪራ ባያነሳስ? ለመጀመሪያ ጠይቅ አንተ ከፈለክ እኔ ልጠይቀው። በጣም ማዘው ዳጊ ልደውልለትና ሂጅ ልጠይቅ። ምን ብለሽ ነው የምጠይቀው? እንዴ ወስዶ ከሆነ ነው ወስጃለሁ። እንዴት ነው የሚልሽ? እንዴት ነው የምታስበው? የትኛው ሰው ነው እኔ ሰርቄያለሁ ብሎ የሚያምን? ሌባ አለ? ሰርቆም ላይሆን ይችላል። ሰርቆ ነው በቃ ሰርቆ ነው ብያለሁ። ሰርቆ ነው አለቀ። አማታል እንዴ አንቺ እንደራስ ያድርግሽ አስቢ። የእናትሽ ስጦታ የሆነ ነገር ቢጠፋብሽ ዝም ብለሽ እንደዚህ በቀላሉ ታልፋለሽ? ለምን ኮለፈው እያልኩ አይደለም። እና ታዲያ ምን ነው ማን ነው የሚያምንልሽ? በቃ ነው የምትሰሚ ከሆነ ተናግሬያለሁ። ፍርድ ቤት ፖሊስ ጣቢያም ፍርድ ቤትም ሄድ ያለብኝ ቦታ ሁሉ እኔ ስሄድ እየሄድሽ አብረሽ ተመሰክራለሽ። ጠዋት ቤቱ ስሄድ ነበረ። ከዛ በኋላ የዛን ቀን ኪራ ሲመጣ ነው የወጣሁት። ኪራ ከወጣ በኋላ ወርቁ ጠፋ። እዚህ የገባው እሱ ብቻ ነው። ስለዚህ እሱ ነው ሊሰርቀው የሚችለው። አስመልሱለት ብለሽ ለፖሊስ በምን እናገራለን? እኔ አልመሰከርም አልሄድም። ሲጀመር እስኪ ማርያምን በይ። ለምንድን ነው የሚሄደው? እስኪ ማርያምን በይ። አንተ ራስህ እርግጠኛ ባልሆንክበት ነገር እኔ ነበርኩ አይቻለሁ። እሱ ነው የወሰደው። እንዴት ነው የምለው? ሲጀመር እኮ ያለኝ ስለዚህ ልቶ በቃ ነው ማዘር አይደለም። ተው እኮ እያልኩ አይደለም። እና ምን እያልሽ ነው? ተው ካልሆነ ምን እያልሽ ነው ያለሽ? ምን እያልሽ ነው ያለሽ? ንገሪኝ። ተው ካላልሽ ምንድን ነው እያልሽ ነው ያለሽ? መክሰሱን ተው ለጊዜው እኮ ነው ምን ላድርገው እኮ ነገሮች እኮ በሄዱ ቁጥር አንደኛ ነገም ከነገ ወዲያም ሌላ ነገር ይጠፋብኛል። ነገር ጊዜ በሄደ ቁጥር እንዳታስገባ ሰው እንደዚህ እንትን የምትል ከሆነ የምትጠራጠር ከሆነ ማንንም ሰው ተሰድ ቤት አይደለም መጠራጠር አይደለም እንግዲህ ቁጭ ያለ ነገር ከጠረጴዛ ላይ ሲነሳብሽ ምን ትያለሽ? ማን እንደሆነ እኮ እርግጠኛ አይደለም። አንተ እኮ ያኛው ጓደኛዬ ናምን አለ ኪራ ነው። ኪራ ለምንድን ነው የማታምነው ሲጀመር? እሱ ነው በቃ ሊያነሳ የሚችለው እሱ። ከዚህ በፊትም የተወሰነ ዕቃ እኔ እናንተ እንዳይደበራችሁ ብዬ ነው ዝም ያልኩት። ከዚህ በፊትም የተወሰነ ዕቃ እንደዚህ ጠፍቶብኝ ዝም ብያለሁ። እያወቅኩኝ እንዳላወቀ ሰውኛለሁ፣ ፋራውኛለሁ፣ ተሸውጄ አይደል? ምንም እኮ ላይሆን ይችላል። ጥርጣሬ እኮ ነው ገና። ጭራሽ ደግሞ እኔ እርግጠኛ ሆነሽ ሄደሽ መስከሪልኝ አይቻለሁ በልሽ። አሁን በቃ እኔ እንደምትወጂኝና የምታከብሪኝ ከሆነ ሂጂና እንደዚህ ብለሽ መስከሪልኝ በቃ። ትመርጫለሽ እኮ ትመርጫለሽ፣ ከጓደኝነታችን ትመርጫለሽ በቃ። እንዴት አሳዶር እኔ ሲጀመር እንዴት ነው ባላየሁት ነገር አይቻለሁ ብዬ ሂጅ መሰከር? ባለጌ ነሽ። ማን ነው ባለጌ? እንዴት ነው ማትመሰክር? እንዴት ነው ከጎኔ የማትሆኚው? ስነ ስርዓት ይዘው ከሆነ እናውራ። እንዴት ነው ከጎኔ የማትሆኚው? ቆይ ግራ የገባኝ ነገር እኔ ከጎንሽ ሆናለሁ እኮ ምንም ነገር ብትይ ቆይ እኔ እርግጠኛ አይደለሁም። ጽናት እሷ ናት ያደረችው፣ እሷ ናት የምትሰርቀኝ ብለህ ትከሳለህ? ሄደህ ለምንድን ነው የምትከሰው? ስላልሽኝ ሰው ስላለ ብቻ አንተ የምታረጋው ሁሉ ነገር ስለማምንሽ እንደዚህ ብትኝ እጃንቺ አይደለም። እኔ እኮ አላምንህም አላልኩም። አሁንም ግን እርግጠኛ አይደለም ኪራ እንደሆነ እኮ እርግጠኛ አይደለም። ብታምኚኝማ እንደዚህ አትይም ነበር። በጣም ማዘን ሌላም ሰው መጥቶ አድሯል፣ ግን ያኛው አያረግም እኮ ነው እያልክ ያለው። እርግጠኛ ሳትሆን እኮ ነው ሁለት ሰው አድሮ እንዴት ነው እሱን ብቻ ላይ የምትጠረጥረው አንተ? ጭራሽ ከሳለው ምስክር ሆኜ እንዴት ነው ምስክር መሆንልህ? ሲጀመር ስታስበው ስርዓት ይዘህ በቃ በተረጋጋ መንፈስ የምናስብ ከሆነ አስበን እንትን እንበል። ከፈለክ እኔ እደውልለታለሁ፣ ይምጣ። ከፈለክ ልደውልለት፣ ከፈለክ እኔ አሁን አትደውልለት አላልኩኝም። ምን
አትደውልለት። ጭራሽ እቃውን እንዲያሸሽ ነው የምታደርገው። በከሰው እንኳን እቃው ፖሊስም መጥቶ ቤቱን ሲፈትሽ በቅርብ ነው መገኘት ያለበት። እንደዚህ ደውለን በተናገሩን ቁጥር ጭራሽ እቃውን እንዲያሸሽ ነው እንዲሸጠው ነው የምናደርገው። መክሰስ ከፈለክ ሂደህ ራስህ ከሳሰው። እኔ አልሄድም። እሺ አልሰማሁም። ሲጀመር አልነገርከኝም። ከፈለክ መከሰስ ከፈለክ ጓደኝነታችሁን ካልፈለከው ሂድ ከሳስ። እምርሽ ነው እና ጓደኝነታችንን ላለማጣት ብዬ እናቴን ስጦታ ወርቅ ማጣት አለብኝ አይደለም። እኔ ከወርቁን መጣው እያልኩ አይደለም። እርግጠኛ ባልሆን ከበት ነገር ለምን እንደዚህ ትሆናለህ እኮ? እርግጠኛ እንደሆነ የሚያደርገኝ እኮ ህግ ነው አይደል? በህግ በራሱ አካሄድ እየሄደ እና ከከሰስኩ ሁለቱንም ነው መክሰስ ያለብኝ። ያደሩትን ልጆች ሁለት ሰው አሳድረህ እንዴት ነው ኪራ ብቻ ነው ወሰደው የምትለው? የዕለት ሁለት አይደለም ያደረው፣ በቃ በማግስቱ ነው ያደረው። እና በማግስቱም ቢሆን እኮ የዕለት ሁለት እንደጠፋ ላየህም አይደል አንተ? ገና እየተጠራጠርክ እኮ ወጣች። ማተሚን ኮነ ጽናት አናግራታለሁ ወይስ አንተና ምን? እነሱ እሺ አረንከ ምስክር እንሆናለን የሚለው መስሎ ነው። በቃ ምንም ነገር ሞክራለሁ እኔ የመሰለኝማ አንቺም ከጎን የምትቆሚ ነበር። ግን ከጎን የምትቆሚ ካልሆነ ሞክራለሁ። ምንም አማራጭ የለኝም። ሰው ልጅ አንተና ኪራ ከመቼ ወዲህ ነው ቆይ እንደዚህ የምትሳሰቡ የጀመራችሁ? ሰው ልጅ በጣም ነው የሚገርመው። አያውቀዋለሁ ማለት ከባድ ነው። ሰው ማለት እኔ እቃዬ እየጠፋ እቃዬ እንደጠፋ እያወቅሽ እናቴ ማስታወሻ ነው እያልኩ እየነገርኩሽ እኔንም አትረጂ ከሆነና ሌላ ነገር የምትደረዲ ከሆነ እኔ በጣም ማዝነባለሁ። እኔ እኮ እየደረደርኩም እና ምንድነው? እሺ ምሩ እንዴት አድርገኝ? እኔ እኮ ለመረዳት አንቺ በጣም እየሞከርኩ ነው። አንቺ ለመረዳት እኔ እየሞከርሽ አይደል? ይሁን ችግር የለም። እኔ አንቺ ለመረዳት ስለተረዳው እኮ ነው አይደል? ልጠይቅልህ ልሂድና ልጠይቀው ያልኩህ ስለተረዳው እኮ ነው። ስለተረጂኝማ ና ተነስ እንሂድ። በቃ እዚህ ጋር ፖሊስ ጣቢያ አለ አይደል? ሄደን እዛ እንክሰስ ነው የምትይኝ ነበር። እኔ እኮ ምሩ ከሳለች አይደለም እኮ በቃ አትሊስት ግን ምስክር ከተባለ ሰው ያስፈልጋል አይደል? ያለ ምስክር እኮ እኔ እውነት ነው ብናገርም በመለመ እኮ ያምልኝ ሂጄ ነበርኩ አይቻለሁ የምለው ምንድነው? ምን አይነት ነው ወርቁ ቢባል እንኳን መልስ እኔ እነግርሻለሁ። ወርቁ ምን አይነት እንደሆነ ያስረዳሻለሁ። ፎቶም አለ። ይሳደር ግን ጤነኛ ነህ? ዛሬ በጤና ነው መቼም እናቴ ስጦታ እየጠፋ እያየው ገና ለገና በይሉኝታ እንትን አለ። ይሄ እኮ ዝም በል አትክሰስ ምናምን እያልኩ አይደለም። አልሽኝ እንጂ ይሄው ተው እኮ ማለት አትክሰስ ነው አይደል? ለጊዜው ተውና ቀስ ብለህ መክሰስ የለብኝም። አሁን አትከስም። አሁን ለምን ትከሳለህ? አንቺ ብትሆኚ አትከሽም? እርግጠኛ ሳልሆን አልከስም። አንቺ ብትሆኚ ዕቃ ቢጠፋሽ አትከሽም እንዴ? ለምንድን ነው የምከሰው? እርግጠኛ ሳልሆን እንዴት ነው እርግጠኛ የምትሆኚ? አንቺ እኮ ውስጥሽ እንዴ ተይው፣ ሰው ተገሎብሽ እኮ ሰው ተገሎብኛል ብለሽ ገደማ ነው ውስጥ እኮ የሚመስልሽን ሰው ነው የምትናገረው አይደል? ከዛ ህግ በራሱ መንገድ ያጣራል እኮ። በቃ መክሰስ ካለብህ ሂድ ክሰስ። እኔን ግን ምስክር ብለህ እንዳትጠራኝ። አንተ ውስጥ የሚነግርህን ነገር ሂደህ ክሰስ በቃ። ስለዚህ ከጎንህ አትቆም። እኔ ከጎንህ አልቆምም እያልኩ አይደለም፣ ግን የውሸት ምስክር አልሆንም። ያላየሁትን ነገር እንዴት ነው አይቻለሁ ብዬ መሰክራለሁ? ጊዜ በጣም ግን ጊዜም በጣም ሰው እንድትለይ ያደርግሻል። ምንድነው ጊዜ የምትለው? አይ በእኔ እንጃ በማለት በዚህ ልክ እኔ ጀርባ እንሰጣጣለን ብዬ አስቤ አላውቅም። እኔ እንደፈለኩ ማሰብ ትችላለህ። አንቺ እንተነማቲን ከሆነ ጽናትን አናግራታለሁ። አናግራት በቃ። እሺ ብላ ምስክር ከሆነች ለሷት ሆነ በቃ ሄድና አናግራት። ጭራሽ አይቻለሁ ነበርኩኝ ብለሽ መሰከሩኝ ትለኛለሽ እኮ። እሺ ነበርኩት በቃ አለኝ። እንደዚህ ግን ያለኝ ነገር ያሳምናል። አምኛለሁ። ለምንድን ነው አላመንኩም? ምን ያውንም እኮ ሳዶር አላመንኩም እኮ። ምን አላመንሽ? እናቴ ወርቅ መጥፋት እንደታወቅ አይደለም። ሊጠፋ እኮ ይችላል፣ ግን ሁለት ሰው አድሮ ኪራን የወሰደው ስትለኝ እንዴት ነው የማምነው? ያን ልጅ ጠየቅኩት እና ያልወሰድኩኝም ማለት ምን ልበል? ኪራንም ጠይቀው እንደጠየቀው ጠይቀው። ከዚህ በፊትም እንደዚህ ካጠፍቶኛል። ምን ብዬ ነው የምጠይቀው? ምንድነው የጠፋበት? ከዚህ በቃ ተይው፣ እንደዚህ ማለት አልፈልግም። ያን ነገር እንዴ ከአንዴም ሁለት ሶስቴ እኔ ጋር መጥቶ ሲያደር እቃ ጠፍቷል። አንዴ ከጠፋብህ ለምን ሁለተኛና ሶስተኛ ታሳድራለህ? ሰው አንተ ሲጀምር እንትን እያልክ እንደ ህፃን ልጅ አትሆን። እያሰብክ ተረጋግተህ አስበህ ማድረግ ያለብህ ነገር እንትን እሺ። ማትረጅም ከሆነ ለመጨረሻ ጊዜ ነው የምጠይቅሽ። ከጎኔ ሆነሽ አብረሽኝ ትከሻለሽ ወይስ አትከሽም? አምጥቶን ሁሉም ነገር አልፈልግም። ተነስተሽ እሺ። አመሰግናለሁ። እኔ አልከስም በቃ ለካኝ ሳዶርኝ አልከስም። ተፈለከ ሂድና ራስህ ተሳስማ እኮ እሺ ነው ምንድነው? እና እሺ ነው ሳንታ ጋር ደውላለሁ ነው ቁጭ ደውልና ተፈለከ እነሱ እሺ የሚሉ ከሆነ ሲጀመር እሺ የሚል የለም። በውሸት ማን ነው እሺ የሚል? የውሸት እንትን መክሰስ ከፈለክ ከሰስ። እኔ በዚህ ብርድ ከቤት ይደርስ ምንድነው ለከሰና ከሰሽ ልቀቀኝ። እኔ አልከስም ሳዶር ማርያምን አልከስም። ልቀቀኝ። የኔ እናት ፕራንክ ነው። ልቀቀኝ። ፕራንክ ነው ጌታም ልቀቀኝ። በቃ ልቀቀኝ። አንተ ፕራንክ ማለት ጭራሽ ደግሞ በክስ ኪራን ወርቅ ሰርቆኝ ምናምን ምን ልበል? ሀሳብ አለቅብኝ። ጃኬት እንኳን ካለበስኩ እንደዚህ ብርድ ተሳለ ነው አልቀስቀሳለሁ። ያን ተከራን ካልቀመን ሲጭ አሁን እንዴት እሺ
ግን አንጨርጭሬሻለሁ እኮ ምን አባሽ አንቺ እየጠራሽ አንጨርጭርሽ እንዴ? በእናትህ መቼ ሲጀመር ምን ብያውቃለሁ? አሁን አንተ አንዴ ክረምት ያረጋለሁ ምን ብያውቃለሁ? አንቺ ድመት ነገር ነሽ። ጋይስ እንዴት ነው ተንጨረጨረች አልተንጨረጨረችም? አይ ጌታ እንደውም እንዳሰብኩት አልተንጨረጨረች እንዴ ሲጀመር። እሺ አይ ግራ የሚገባ ነገር ነው። እኔ ለማሰብም የሚከብድ ነገር ነው። ኖርማሊ እኛ ማለት ያለው ነገር እንዴት ነው? ይሄ ጓደኝነት ብቻ አይደለም፣ ላይክ ከጓደኝነት በላይ ነው። ይሄ ወንድምነት ነውና እንደዚህ አይነት ነገር አይደለምና እኛ መሀል እንጃ እንደዚህ አይነት ነገር ተወርቶም ታስቦም ተሰምቶም አያውቅም። በጣም ንጹህ ነው እኛ መሀል ያለው ሪሌሽንሺፕ ሁላችንም መሀልና እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። ሰይጣን እንደዚህ አይነት አስተሳሰብ ያመጣል ወደ ጭንቅላታችን አንዳንዴና ቆም ብለን ለማሰብ ያብቃን። አሁን ላይክ እዚህ ጋር የፈጠርነው ነገር ውሸት ቢሆንም እንደዚህ ላይፍ ላይ ሀፕን ሊያደርግ ይችላል። አጋጣሚ እንደዚህ የሆነ ሰው እንደዚህ የሆነ ነገር ሆነብኝ በእንዲህ ፍጥጥ ብሎ ሄዶ የሆነ ሰው ላይ መደፍጠጥ የሆነ ነገር ምናምንና ቆም ብለን እናስብ ሁላችንም። ያው ሰዎች ብንሆንም ስሜታዊ ብንሆንም አትሊስት ቆም ብለን ረጋ ብለን ምንድነው እየተፈጠረ ያለው ነገር እና የሚለው ነገር ቆም ብለን ለማሰብ መቻል አለብን ሁላችንም። እና ሁሉም ነገር ውሸት ነው፣ እንደዚህ አይነት ነገር አልተፈጠረም አይፈጠርምም። ወርቅም የለኝም አለኛ የምርቃት ተጠኛለኝ ግን ይዣል አልንቀሳቀስም እና ያው የጠበቅኩትን መልስ ነው የሰጠችኝ። ኖርማሊ እሺ ከሷ ልትል አትችልም አይደለምና ሳታዩ ብታዩም ፍርድ ቤት ድረስ ፖሊስ ጣቢያ ድረስ ህግ ድረስ ሄጄ ከሳለሁ ስላት እረፍ ነው እንጂ ሂድ ክሰስ ሂድ አግዛለሁ ልትለኝ አትችልም። ጽናት ሳንታ ያልኩትም ምን ትለኛለች የሚለው ለመስማት ነው እንጂ ኦብቪየስሊ እሷ ያለችኝ ነገር ነው ሊሉኝ የሚችለው። የትኛውም ሰው እንድንጣላ እንድንጋጭ አይፈልግም። ፕላስ ደግሞ እኔ እርግጠኛ ባልሆንኩበት ነገር ክስ እንድመሰረት የትኛውም ሰው አይፈቅድም አይፈልግም። እና ኤክስፔክት ያደረኩትን መልስ ነው የሰጠሽኝ። አንተ ነበር መክሰስ ዛሬ ክሰሽ ሰማችሁልኛ አንተ ነበር መክሰስ እያለች ነው። ስለዚህ ጋይስ ከሆነ ነበር ቪዲዮ ኤቪደንስ አለ። ይሄ በምስሉ ላይ የምትመለከቱት ልጅ ብላክ ሳፋር ብሎ ስሜና ተፈታ አሪፍ ነው። በእናትህ እንደውም እንደዛ ቢደረግ ጸዴ ነው የሚንቀሳቀሳል። ዩቲዩባችን እኮ ደክሟል። እና ጋይስ እስካሁን አንድ ላይ ስለነበርን በጣም እናመሰግናለን። በጣም እንወዳችኋለን። እግዚአብሔር ያክብራችሁ። እንወዳችኋለን። ቻትን ቻርጀር ይበቃ። ሰዓት ደርሶ የለ የምትቤበት ሰዓት ደርሶ የለ ማንጎች ተቀበል ጌታ እሺ ከጠጣች ነገራችኋለሁ አልጠጣም ብላለች። ጋይስ በጣም እናመሰግናለን። ሰብስክራይብ እያደረጋችሁ ይሄንንም ቻናል የምሩንም ቻናል ሰረገላንም ኮላብ እናደርግላችኋለን። እየገባችሁላችሁም ሰብስክራይብ አድርጉ ጋይስ። በጣም እንወዳችኋለን። እንድንሰራላችሁ የምትፈልጉት አይዲያ ካለ በውስጥ ጻፉልን። ፕራንክ እንድናደርግላችሁ የምትፈልጉት ሰው ካለ ኤቭሪቲንግ ንገሩን። የምንችለው ከሆነ እናደርግላችኋለን። በጣም እንወዳችኋለን። ባይ ባይ።